ተአምር ይላል። ሰዎች እንግዲህ የሚኒልክን የመጀመሪያውን ቤተ መንግስት እያየሁ እገኛለሁ። ታዩት ይህ ነበር እንግዲህ የሚኒልክ የመጀመሪያው ቤተ መንግስት። ሰላም ሰላም፣ ኤፍራታ ነኝ። ጉዞዬን ጀምሬያለሁ። ሰው ቤተሰቦች እዛ ስደርስ ደግሞ ሞር አሳያችኋለሁ። እንግዲህ ቤተሰቦቼ ሽሮ ሜዳ አካባቢ እገኛለሁ ማለት ነው። ዛሬ የምንሄደው ወደ እንጦጦ ደብረ ኃይለ ቅዱስ ራጉኤል ነው። ግን እንግዲህ እንሄዳለን። እንደዚህ ያደረግሽ ትመጫለሽ ነው እንቀጠቀጣለሁ ግን ብርዱ ማርያም ተራራዎች ላይ እንገኛለን። ጸበል ተጠምቀን አሁን ወደ እንጦጦ ማርያም ቤተክርስቲያን እንሄዳለን ቤተሰቦቼ። ስለዚህ ዛሬ የማሳያችሁ ይሄ ጥቅጥቅ ያለ ደን ነው። ወደ ላይ ስንወጣ ብዙ ገዳማቶች አሉ። በዚህ አፄ ምኒልክ ዘመን የተመሰረቱ ታላላቅ አብያተ ክርስቲያኖች አሉ። ከዛ ደግሞ ወደ ደብረ ኃይል ቅዱስ ራጉኤል ቤተክርስቲያን አብረን እንሄዳለን ቤተሰቦቼ። ይሄን ቻናል ሰብስክራይብ፣ ላይክ፣ ሼር ማድረግ አይረሳ። አሁን ቤተሰቦቼ ወደ እንጦጦ ማርያም ደርሻለሁ። እንደምታዩት ከነበርንበት ከጸበል ቦታ ትንሽ ራቅ ይላል፣ ግን ኦልሬዲ ደርሰናል ማለት ነው። ኪያም አለች። ኪያ ከኋላ ናት። ደክሟታል እሷ። አምላኬ አምላኬ ወደ አንተ ገሰግሳለሁ። ነፍሴ አንተን ተጠማች፣ ሥጋዬ አንተን እንዴት ናፈቀች። እንጨትና ውሃ በሌለበት በምድረ በዳ ኃይልህንና ክብርህን አይ ዘንድ እንዲሁ በመቅደስ ውስጥ ተመለከትኩህ። ምሕረትህ ከሕይወት ይሻላልና ከንፈሮቼ አመሰግኑሃል። እንዲህ በሕይወቴ ዘመን አመሰግንሃለሁ፣ በአንተም ስም እጆቼን አነሳለሁ። ነፍሴ በቅቤና በስብ እንደሚጠግቡ ትጠግባለች፣ ከንፈሮቼም ስምህን በደስታ ያመሰግናሉ። በመኝታዬም አስብሃለሁ፣ በማለዳም እናገርልሃለሁ። ረዳቴ ሆነኸኛልና በክንፎችህም ጥላ ደስ ይለኛልና። ነፍሴ በኋላህ ትከታተላለች፣ እኔንም ቀኝህ ተቀበለች። ወደ ታች ወደ ሚኒሊክ የድሮ ቤተ መንግስት እየወረድኩ ነው እና አብረን እና እንደምታዩት በጣም ጥንታዊ ዛፎች አሉ እዚህ ጋር። እንደምታዩት በጣም የጽር ዛፎች ይበዛሉ እዚህ ብዙ ጊዜ ቤተክርስቲያን። እሺ ይሄ ሚኒሊክ የመኝታ ክፍል ነው። መኝታ ክፍል ነው። ሰዎች እንግዲህ የሚኒልክን የመጀመሪያውን ቤተ መንግስት እያየሁ እገኛለሁ። ታዩት ይህ ነበር እንግዲህ የሚኒልክ የመጀመሪያው ቤተ መንግስት። ይሄ የምግብ አዳራሽና የስብሰባ አዳራሻቸው ነው። እዚህ ጋር ደግሞ እንደምታዩት ከአውስትራሊያ ያመጡት የባህር ዛፍ ተክል አለ። ይሄ ነው እንግዲህ የባህር ዛፍ ተክል ከአውስትራሊያ ሀገር ነው የመጣው። በ1875 ነው የተመሰረተው የአፄ ሚኒሊክ ቤተ መንግስት ማለት ነው። መስኮቱ ላይ ቆሞ ነው የተጌጣይቱ ባህር ዛፍ የለ ምን የለ ወለሉን በከተማ ግራውንድ እና ትንሽ ፕላስ አድርገው እንዴት አሰው መጣላችሁ። በጣም አበባ አይተው ነው አዲስ አበባ ላይ ሰየሙት ይባላል። እዛ መስኮቱ ላይ ሆነ አዲስ አበባ ሲሉ አበባ ሰላዩ አበባ አዲስ አበባ አሉ። እንዴ ባህር ዛፍ የለ ምን የለ ከተማ ወለሉ ነበር የምታየው። እንዴ እንትን አልበዛማ። እንገርማ ይሄኛው በቃ የምግብ የስብሰባ አዳራሽ፣ ይሄኛው ደግሞ መኝታ ቤታቸው። ግራውንዱ ምን ነበር ያለው? ጌጣጌጥ መሳሪያ የቱንም መሳሪያው ሙዚየም ታዩታላችሁ። መጀመሪያው እዚህ ሀገር ያመጡት ከአውስትራሊያ ባህር ዛፍ የተባለው ከባህር ማዶ ስለመጣ ከአውስትራሊያ የመጣ ባህር ዛፍ። ከዛ ይሄ ነው የበዛው በዚህ ሁሉ። ኦኬ የሚገርም በዚህ ነው ሁሉ የበዛው። አዎ ይሄ ባህር ዛፍ ነው እንግዲህ በኢትዮጵያ የበዛው። የሚገርም ነው። እዚህ ሆነው ነው ጣይቱ ሆቴልን የመሰረቱት። ጣይቱ ሆቴል የተመሰረተው እዚህ ሆነው ነው። ስልጣን በቃ የመቶ አለቃ እኮ ነው የሌለ እንደሚባለው። ይሄ ደግሞ ጠጅ ይመጣልበት የጠጅ በርሜል የጠጅ በርሜል። እውነትም በዚህ ጠምቀውበታል ማለት ነው። አዎ ይሄም ካለች ተፈልፍሎ የተሰራ ነው። እንኳን የተገኘው የሚገርም ይሄ ደግሞ ጠላ ሳለ ነው። ይሄ እንትን ነው ሸክላ ነው። ይሄም ሸክላ ድስት ነው። ወጥ የሚሰሩበት
እንግዲህ የተዋቀሩት ጥፍሮች ይሆናል የታሰሩበት ጥፍሮች። ይሄ ምግብ ማሳረፊያ ነው። በዚህ በር ይገባል፣ ወደዚህ በኋላ ይቀርባል። ይሄኛው የምን የፊት አውራሪ መግቢያ? ይሄኛውስ ደጃዝማች የራሶች ይሄ በረንዳ ነው። የአፄ ምኒልክና የእቴጌ ጣይቱ ቤተ መንግስት በ1875 ቤተ መንግስቱ እዚህ ነበረው። እዚህ ነው የመጀመሪያ ሲቆረቆር የመጀመሪያ እዚህ ቤት እየኖሩ ነው የተቻው ቤተ መንግስት የሰሩት እዚህ ቤት እየኖሩ ነው። የመጀመሪያው መሳቸው እንግዲህ ባህር ዛፍ ዘር እዚህ ሀገር ያመጡት። ይሄን የምታዩት የባህር ዛፍ ተክል ከአውስትራሊያ ሀገር አፄ ምኒልክ ያመጡት ባህር ዛፍ ነው። እንደምታዩት ይህ ነው እንግዲህ ኢትዮጵያ ውስጥ ተዛምቶ ብዙ የባህር ዛፍ ተክሎች ያሉት ማለት ነው። እንደምታዩት እንግዲህ በአፄ ምኒልክ ቤተ መንግስት ነው ያለሁት። የዛሬው ጉብኝታችን ይቀጥላል። አሁን ደግሞ ወደ ሙዚየሙ እንሄዳለን። የተለያዩ ጌጣጌጦች እንዲሁም አልባሳቶችን እናያለን። ተአምር ይላል። እስኪ ወደዚህ ራሱ እንትን ነው ካሜራው አሪፍ ነው። ይዘው እድርስ ነው መሰለኝ። እግሬ አይደርስም። ጌታ ነኝ
የጌታ ደቀ መዝሙር የኢየሩሳሌም ሴቶች ሲያለቅሱለት ጌታችን ኢየሱስ ክርስቶስ ለእነሱ ምን አላቸው? አይባልም።